እንዴት አላችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቆንጆ ማስክ ነው። የፊት ማስክ ነው የምንሰራው። በጣም ፊት ያለሰልሳል፣ ቆንጆ ነው። ስለዚህ እሱን እንዴት ነው ማዘጋጀው የሚለው ነገር አብረን እናያለን። አብራችሁ ነው። የዛሬውን ማስክ ለመስራት የሚያስፈልገን ግብአት በዋነኝነት ቡና ያስፈልገናል። እዚህ ጋር እንደምታዩት ደቀቅ ያለ ቡና ነው ያዘጋጀሁት። ስለዚህ እናንተም ለፊት ማስክ የምታውሉትን ቡና ስትፈጩ ደቀቅ ብታርጉት ሞር ተመራጭ ነው። በመቀጠል እዚህ ጋር እንግዲህ ሁለት ድንች አነሳንስ ያለው አዘጋጅቻለሁ። አንድ ተለቅ ያለ ድንች ብታዘጋጁም ትችላላችሁ እናንተ። ከዛ የመጨረሻ ግብአት እዚህ ጋር ጀላቲን ያዘጋጀሁት። ይሄ ጀላቲን ጣፋጭ የሚሰራበት ዱቄት ጀላቲን ነው። እንደምታዩት ለምግብ ስራ የምናውለው ጀላቲን ነው። እኔ ያዘጋጀሁት ቪጋን ጀላቲን ነው። እናንተ የምትፈልጉ ከሆነ እንደኔ ቪጋን ጀላቲን እንግዲህ ኦንላይን ላይም አለ፣ በአካባቢያችሁ ያለም ሱፐርማርኬት ካለ ቪጋን ብላችሁ ሰርች አድርጋችሁ ብትገዙና ብትጠቀሙ ትችላላችሁ። ለምንድን ነው መሰላችሁ ይሄን የምላችሁ? ብዙ ሰው ጀላቲን ከእንስሳ ብቻ የሚገኝ ይመስለዋልና ኢቭን ከእንስሳ ብቻ አይደለም ከአሳማ ብቻ የሚገኝ ይመስለዋልና ለዛ ነው በደንብ ዘርዘር አድርጌ ስለ ጀላቲን ልነግራችሁ የወደድኩትና ኦንላይን ላይም አማዞን ላይም ቪጋን ጀላቲን ብትሉ እንግዲህ የምትፈልጉት አይነት ማርክ ታገኛላችሁና የምትፈልጉትን ማርክ መርጣችሁ መግዛትና መጠቀም ትችላላችሁ። ከዛ ስራዬን ስጀምር ምንድን ነው መሰላችሁ የማደርገው? በመጀመሪያ ድንቹን በእንደዚህ ደቀቅ ባለ መፈቅፈቂያ እፈቀፍቀዋለሁ። ደቀቅ ባለ መፈቅፈቂያ መንፈቀፍቀው ሞር በደንብ ስታርቹ እንድናገኝ ነው። ከዛ ይሄ የፈቀፈቅነውን ድንች ከውስጡ ጁሱን እናወጣለታለን፣ ወይም ደግሞ የድንቹን ውሃ ጭምቅ አድርገን እናወጣዋለን። በእንደዚህ አይነት ማጥለያ ፈለግን ደግሞ በጨርቅ ቺዝ በምናጠልበት ጨርቅም በደንብ አድርገን መጭመቅ እንችላለን። ከዛ ይታያችኋል። በእንደዚህ አይነት መልኩ ከውስጡ ስታርቹን አወጥተነዋል። ይሄን አሁን ሰዓት ላይ ብናደርገው ገንፎ ነው የሚሆነው። ስለዚህ ምን እናደርጋለን መሰላችሁ? በጣም እንደ ገንፎ ነው እንዳስቸግረን ትንሽዬ እዚህ ላይ ውሃ እናደርጋለን። በጣም ጥቂት፣ ብዙ አይደለም። እንደዚህ የሚያክል አንድ 2 ማንኪያ ምናምን የሚያክል ማለት ነው። ትንሽ እንዲያግዘው እንደ አጥሚት ነገር እንዲያደርግልን ማለት ነው። እዛ እንደገና የጨመርነውን ውሃ እንደዚህ ጭምቅ እናደርግና የተረፈውን ስታርች በደንብ እንዲያወጣ እናደርገዋለን። በዛውም ደግሞ የምንሰራው የፊት ውህድ በጣም እንደ ገንፎ እንዳይሆንብን ይረዳል ማለት ነው። በእንደዚህ አይነት መልኩ በደንብ አድርገን ካጠለልን በኋላ እንግዲህ ይሄንን ባለሙያ ከሆነን እንቁላልም ጨምረን የምንፈልገውን ግብአት ጨምረን ሶስም አድርገን የፈለግነው አይነት ምግብ መስራት እንችላለን። እንፈልግ ጠፍጥፈን እንደ ላዛኛ፣ እንፈልግ እንደ ኮተሌት አድርገን መስራት እንችላለን። ይታያችኋል። እዚህ ጋር ውሃ በብረት ድስት ጥጃለሁኝ። ከዛ እሳቴን እለኩሳለሁ። ከዛ የድንቹን ጁስ አምጥቼ እዚህ ጋር አስቀምጣለሁ። ከታች ውሃው ሲንተከተክና ሲፈላ ከላይ ያለው የድንቹ ጁስ ይሞቅልኛል ማለት ነው። እንደዚህ አይነቱ የአበሳሰል ዘዴ ቤልማሪን ብለን እንጠራዋለን። እንደዚህ እንግዲህ የምናደርገው በጣም መብሰል ነገሮች ሳንፈልግ ስንቀር፣ ነገር ግን ደግሞ ሞቅ እንዲሉልን ስንፈልግ እንደዚህ አይነቱን የአሰራር ዘዴ እንጠቀማለን ማለት ነው። ከታች ስታርቹ ግግር ብሎ ከታች ያለው ብቻ ገንፎ ሆኖ ከላይ ያለው ጓጓላ እንዳይሆንብን ውሃው ከላይ እንዳይጠል እንደዚህ ቶሎ ቶሎ እናማስለዋለን። ከዛ ምን እናደርጋለን መሰላችሁ? እንደዚህ የሚያክል ታያችሁ፣ እንደዚህ ግማሽ የሻይ ማንኪያ ቡና እናደርጋለን። በቂው ነው። በእንደዚህ አይነት መልኩ ልድልድ ይላል ትንሽ እሳት ሲያገኘው ሞቅ ሲል። ከዛ ይታያችኋል። ልክ እንደዚህ አይነት ይዘት ሲኖረው አማስላችሁት። በነገራችን ላይ ገንፎ ነገርም ሊሆንባችሁ ይችላል። ውሃውን ካሳነሳችሁት ምንም ችግር የለም። እንደ ቀድሞ እንደዚህ አርጋችሁ ውሃም ጠብ ማድረግ ትችላላችሁ። ታያችኋል። በእንደዚህ አይነት መልኩ የምትፈልጉትን ይዘት እስከሚሰጣችሁ ድረስ እንደዚህ አይነት ይዘት እስከሚሰጣችሁ ድረስ ማድረግ ትችላላችሁ። እኔ መጀመሪያ ላይ ስለጨመርኩበት ገንፎ አልሆነብኝም እንደምታዩት። ከዛ በኋላ ምን እናደርጋለን መሰላችሁ? ከሞቀ በኋላ ማለት ነው። ምክንያቱም ካልሞቀ ብንጨምረው ጀላቲኑን ምንም አይነት ምንድነው ስራ አይሰራልንም። ስለዚህ ሲሞቅ እንደዚህ ጀላቲኑን ጨምረን እናማስለዋለን በደንብ አድርገን። ታያችኋል። በእንደዚህ አይነት መልኩ ካማሰል ነው በኋላ በደንብ ቀለጥ ሲል እዛ ቀስ ብለን እንደዚህ እናወጣዋለን። በረድ እስከሚል ድረስ እንጠብቀዋለን። እንደዚህ አውጥተን ነው ውሃውን ከሳታችን ላይ ፈቀቅ እናደርጋለን። እሳታችን እናጠፋለን። እንደዚህ ትኩስ ሆኖ አንጠቀምበትም፣ ምክንያቱም እንላላጣለን። ግን ትንሽ በረድ አድርገን ለመቀባት ሲደርስ በጣም ሳይቀዘቅዝ ማለት ነው፣ ሞቅ ሲል ቆዳችንን ክፍትፍት ያደርግልናል። የዛን ጊዜ እንቀባዋለን። አሁን ሞቅ እንዳለ በርዶልኛል፣ ነገር ግን ቅዝቅዝ አለ። ምክንያቱም ጀላቲን ስላለው
ካቀዘቀዛችሁት የሚሆነው እንዴት ነው መሰላችሁ? በቃ እንደ አይስክሪም ነው የሚሆነው። ስለዚህ ከዛ በፊት እንደዛ ከመሆኑ በፊት መቀባት መቻል ይኖርባችኋል። እንደዚህ እናወላልቅና ከዛ እንቀባዋለን። ታያችኋል። በእንደዚህ አይነት መልኩ እንቀባለን። ሞቅ ማለቱ ቆዳችሁ እንዲከፋፈት ይረዳዋል። ቡናው ደግሞ ሴላችሁ እንዲነቃቃ ይረዳል። ብራይት ፊት እንዲኖራችሁ ያደርጋል። ሁል ቀን ይሄ እንዴት ነው ኢነርጂቲክ ፊት አይነት ነገር ቆዳ እንዲኖራችሁ ያደርጋል። ሲቀጥል ደግሞ ዴድ ስኪን ያስወግዳል። ዴድ ስኪን ደግሞ ከተወገደ ያረጀ ቆዳ ከተወገደ የቆዳ መሰባበር አይኖርም ማለት ነው። ድንች በነገራችን ላይ የድንች ውሃ ለማይጠቅመው ነገር የለም። እዚህ አይናችሁ ስር እንደዚህ የሚያበጥ ከሆነ ይሄ የመድከም ነገር አላለ ከጧት ስትነሱ እሱን ነገር እንዲጎድል ያደርጋል። በፀሐይ ጨረር ምክንያት ከተቃጠለ ፊታችሁ የቀይ የሚሆን ሰው አለ አይደለ? ወደ ውጭ ወጥቶ ሲመጣ በተለይ እንደዚህ ቢጫ አይነት ከለር ያላችሁ ሰዎች ማለት ነው ለማለት የሚጋለጥ አይነት ከለር ያለው ፊት ያለው ከለሩን ከመቀየሩ በፊት ድንች ፈጭታችሁ ብታደርጉበት ያንን የመቃጠል ስሜት ያመክነውና ወደ ማዲያትነት እንዳይቀየርባችሁ ያደርጋል። ያ ማለት ግን ሰንስክሪን ነው ማለት አይደለም። ይታያችኋል። በእንደዚህ አይነት መልኩ በጣም በወፍራሙ እንቀበዋለን። ከዛ በኋላ እላያችን ላይ ድርቅ እንዲል እናደርገዋለን። ከዛ ይታያችኋል። እንደዚህ ድርቅ ሲል እንድትንቀሳቀሱ እንኳን አያስችላችሁም። እንደዚህ አርጋችሁ ትልጣላችሁ። ምሳሌ ያሳያችሁ። ያቻው እንደዚህ አይነት መልኩ ፀጉሬን አስነክቼዋለሁ። በተቻለ መጠን ፀጉራችሁን አታስነኩት። እቾት እንዴት እንደሚነሳ ሁሉንም እንደዚህ አንስቼ እንገናኛለን። ያው በእንደዚህ አይነት መልኩ ሁሉንም አስለቅቄያለሁ። ነገር ግን እንደዚህ ጥግ ጥግ አካባቢ ምናምን የቀረ ካለ ታጥቤው ደግሞ ምን እንደሚመስል እናያለን። ግን የሚሰማችሁ ስሜት ሲነሳ ልነግራችሁ አልችልም። የሆነ ማሳጅ ምናምን ስትደረጉ አለ አይደለ? ፌሻል ስትሰሩ ያለው ስሜት እሱ ስሜት የሚሰማችሁ ኢቭን ውጤቱ እንኳን ቆይታችሁ እንኳን ብታውቁት ወዲያው ራሱ የሚሰማችሁ ስሜት በቃ ራሳችሁ እንደተንከባከባችሁ ለራሳችሁ የሆነ ጊዜ እንደሰጣችሁ አይነቱ ስሜት ራሱ የመጨረሻ ደስ ነው የሚያሰኘው ከሚሰጠው ጥቅም ባሻገር ለማለት ፈልጌ ነው። ከዛ በእንደዚህ አይነት መልኩ ተጥቤ ከመጣ በኋላ አዳርቀውና ባለፈው አብራችሁኝ ያላችሁ ልጆች ካላችሁ ትዝ ካላችሁ ከኮኮናትና ከጥቁር አዝሙድ የሰራሁት ዘይት አለ። እሱን አረጋለሁ። እንደዚህ ካዳረኩት በኋላ አሰራሩ በጣም ቀላል ነው። ያላያችሁ ሰዎች ካላችሁ ሄዳችሁ ብታዩት በጣም በቤት ውስጥ ቆንጆ የሆነ የፊት ዘይት ማዘጋጀት ትችላላችሁ። እንደዚህ አረግና በዚህ ደግሞ እንደዚህ በደንብ ተቀብቼ እንከባከበዋለሁ። ከምላችሁ በላይ የሚሰማችሁ ስሜት ልነግራችሁ አልችልም። እንደነገርኳችሁ ጥቁር ነጠብጣብ ማጥፋቱ፣ ቫይታሚን ሲ መኖሩ የድንቹ፣ እንዲሁም በብጉር የምትሰቃዩ ሰዎች ካላችሁ ድንች ውስጥ ያለው የድንቹ ውሃ አንቲባክቴሪያ ስለሆነ አክኒ ምናምን ካላችሁ ብጉር ካላችሁ እንዳይቀጥል ያደርጋል። እዛው ክስም እንዲል ያደርጋል። እንዲሁም ቡናውም እንደነገርኳችሁ በጣም የራሱ የሆነ ብዙ ጥቅም አለው። የሞተ ቆዳን የሚያረጀ ቆዳ አነሳ ማለት ጥቁር እንዳይሆንብን እንዳይመጣብን ያደርጋል ማለት ነው። ያረጀ ቆዳን አነሳን ማለት ወይም ደግሞ የሞተ ቆዳ እንደሚባለው ማለት በትክክለኛው አማርኛ ሲተረጎም እንግሊዝኛ አይደለም። አነሳ ማለት ደግሞ ይሄ ሪንክል እንደዚህ መጨማደድ ምናምን እንዳይመጣ ይረዳል። ስለዚህ በጣም ለብዙ ነገር ነው የሚጠቅመው። ሁላችሁም በቤታችሁ ሰርታችሁ ብትጠቀሙት በጣም ደስ ይለኛል። ከምላችሁ በላይ በጣም ቆንጆ ማስክ ነው። በነገራችን ላይ ፊታችሁ ላይ እንደዚህ የተወቀጠ ወይም የተፈጨ ቡና፣ ስኳር ምናምን አንድ ሰው ያደርጋል ስክራብ አይደለ? ስታረጉ በጣም የተጠነቀቃችሁ በጣም ቆዳችሁን ትጎታላችሁ ባሻችሁ ቁጥርና ከዛ ይልቅ ያንኑ ግብአት በማስክ መልክ ብትጠቀሙት በጣም ቆንጆ ነው። አለስ በጣም ለስላሳ ውድ መሆን መቻል አለበት ፊታችሁን እንደዚህ ልታሹ ማለት ነው። ስለዚህ ቡናንም ሆነ ሌሎችንም ግብአቶችንም ሆነ ከስክራብ ይልቅ
በማስክ መልኩ ብትጠቀሙት የተሻለ ነው ለፊታችሁ ጤንነት ወይም ደግሞ ለቆዳችሁ ጤንነት ልል ፈልጌ ነው። ለማንኛውም በእንደዚህ አይነት መልኩ ተጠቀሙ። የመጨረሻ በጣም ቆንጆ ክሬም ነው። ሁላችሁም እንደምትጠቀሙበት ተስፋ አደርጋለሁ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄን ይመስል ነበረ። አዲስ ናችሁ ቻናሌን ከወዳችሁት ሰብስክራይብ ያደርጋችሁ የቻናሌ ቤተሰብ ሁኑ። የሰራሁትን ደግሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። በተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።